አድርገናል። ሌትስ ጎ አካውንታችንም ወደ $2300 አድርሰን በዚህ መልኩ ፍሊፕ አድርገናል። ሰላም እንዴት አላችሁ? ዛሬ አብረን ትሬድ እያደረግን ስሞል አካውንት ፍሊፕ እናደርጋለን። ትሬዳችንም ጎልድ ይሆናል። አካውንታችንም ስታርቲንግ ባላንሳችን $7 ይሆናል። ሴታፓችን ዝግጁም ነው። ትሬዳችንም ሴል ኤንትሪ ይሆናል። እዚህ ሌቭል ላይም ኤንትሪ እንገባለን። ማርኬትም ዳይሬክሽን ስዋፕ አድርጓል። ቢሪዞን አክቲቭ ይሆናል ማለት ነው። ሃይ ሪስክ እያረግን አድ ፖዚሽን እያረግን የምንገባ ይሆናል። ሾርት ፖዚሽን ክሬት አድርገን ኤንትሪ እንግባም። ሶስት ፖዚሽንም ስታርቲንግ ዞን ላይ ገብተናል። ብዙም ሳይቆይ 20 ፒፕስ ሙቭ አድርጎልናል። አሁን በሃይ ሪስክ የተወሰነ እንጨምራለን። ማርኬቱ ጥሩ ሙቭመንት ስላለው ከ30 እስከ 40 ፒፕስ ባለው ዞን ኤንትሪ መጨመር ይኖርብናል፣ ትቶንም እንዳይሄድ። ከቆይታም በኋላም ወደ 60 ፒፕስ ስማሽ አድርገናል። ሌትስ ጎ። አሁን ጥሩ ኮንፈርሜሽን ኤሪያውን ብሬክ አድርጎታል። ቅድም እንዳልነው ከ40 እስከ 60 ፒፕስ ባለው ዞን ስለሆነ በደንብ ጨምረን እስከ ሁለተኛው ላይን ድረስ ሆልድ እናደርጋለን። ፈርስት ትሬድም በሱ እንጨርሳለን። ከቆይታም በኋላም 80 ፒፕስ በላይ ስማሽ አድርገናል። ሌትስ ጎ። ፈርስት ትሬድ በዚህ መልኩ ክሎዝ አድርገን $500 በላይ ደርሰናል። አሁን ያስኩት ፕላን ማርኬቱ ኢንዞን ብሬክ በደንብ ብሬክ አረግን በሚሰጠን ብሬክ ካንድል ተመርኩዘን አጌንስት ሴል ዞን አክቲቭ ይሆናል። ኤንትሪም እንወስዳለን። ወይም ደግሞም እዚች ኤሪያ ድክም እያለ ስለሆነም ማርኬቱ ዳይሬክሽን ስዋፕ ካረገ በሚሰጠን ካንድል ዞን ተመርኩዘን ወደ ባይ ኤንትሪውን እንመለከቷለን ማለት ነው። አብረን እንጠብቅ። ጋይስ ከቆይታም በኋላም በዚህ መልኩ ዳይሬክሽን ቀይሯል። በሰጠን ጃይንት ካንድል ድጋፍ ወስደን በኮንፈርሜሽን ሪቴስት ትሬድ እናደርጋለን። እንጠብቅ። ጋይስ በዚህ መልኩ ጥሩ ኮንፈርሜሽን አግኝተናል። በተመለሰልን ካንድልም ጥሩ ሪቴስት እያደረገልን ነው። ኤንትሪ እንውሰድ። ከደቂቃዎች በኋላም 20 ፒፕስ ሙቭ አድርጎልናል። እዚህ ሌቭል ላይ እንጨምራለን። ከቆይታም በኋላም በዚህ መልኩ 55 ፒፕስ ስማሽ አድርገናል። ሌትስ ጎ። በሙቭመንቱም የተወሰነ ጨምረንበት ነበር። እዚህ ሌቭል አሁንም በደንብ ጨምረን ፉል ቲፒ ሆልድ እናደርጋለን። ከብዙ ቆይታም በኋላም በዚህ መልኩ 140 ፒፕስ ስማሽ አድርገናል። ሌትስ ጎ። አካውንታችንም ወደ $2300 አድርሰን በዚህ መልኩ ፍሊፕ አድርገናል። አሪፍ ትሬድ ነበረን። ፐርፌክት ኤንትሪዎችም ነበሩ። ጋይስ ቆይታዬ ይህን ይመስል ነበረ። በቅርቡም አብረን በዚህ መልኩ እየተማራችሁ አብረን ኤቭሪቲንግ እየተወያየን የምሰሩበትን ነገር ይዤላችሁ እመጣለሁ። ፍሪ ቻናል ባዮ ላይ ተቀላቀሉ። መልካም ጊዜ። ከአንድ ሰዓት በኋላም ቡም 200 ፒፕስ ሆልድ አድርገን $1600 በላይ ፕሮፊት ደርሰናል። ሌትስ ጎ። ሰላም እንዴት አላችሁ? ዛሬ አብረን ትሬድ እያደረግን ስሞል አካውንት ባስቀመጥነው ፕላን መሰረት ፍሊፕ እናደርጋለን። ትሬዳችንም ጎልድ ይሆናል። የጎልድ ሴታፕ ያለበት ዞን ይህንን ይመስላል። አወር ላስት ሃይ ሌቭል ይሄኛው ኤሪያ ነው። ብሬክ ዞናችን ደክሟል። ለምን? በእነዚህ ደብል ኤሪያዎች ኮንፈርሜሽን አጌን እንዳጌን ተመልሶ ሰጥቶናል። የኛ ሃይ ኮንፈርሜሽን ይሄኛው ላስት ቦስ ብሬክ ካደረገው ኮንቲኒዩስሊ ዲክሪዚንግ ካንድሎች ይሰጠናል ማለት ነው። ወዲያው ይሄን እንዳገኘን ኤንትሪ ኤክስኪዩት እናደርጋለን ማለት ነው። በዚህ መልኩ
የትሬድ አካውንታችንን ዝግጁ አድርገናል። ስታርቲንግ ባላንሳችን $50 ይሆናል። ሶ የምንጠቀመው ፕላንም ይህንን ይመስላል። በስታርቲንግ ኤሪያ 2 ፖዚሽን ጀምረን ሁሉንም አንድ ባንድ እንመለከታለን። ሶ ጋይስ ከቆይታም በኋላም ማርኬት በዚህ መልኩ ዳይሬክሽን ቼንጅ ኮንፊርም አድርጎልናል። ሶ እንግባ። ከቆይታም በኋላም 20 ፒፕስ ደርሶልናል። በፕላናችንም መሰረት በዚህ ጋፕ ውስጥ 0.03 ሎት ሳይዝ 4 ፖዚሽን አድ እናደርጋለን። ብዙም ሳይቆይ 35 ፒፕስ በላይ ደርሶልናል። አሁንም 0.03 ሎት ሳይዝ 6 ፖዚሽን አድ እናደርጋለን። ወዲያውም ማርኬት በጣም ፍጥነት ስላለው 45 ፒፕስ ደርሶልናል። በዚህም 0.03 3 ፖዚሽን አድ እናደርጋለን። ቡም 65 ፒፕስ በላይ በፍጥነት ደርሶልናል። ሶ ባስቀመጥነው ሬንጅ ኤንትሪ እየወሰድን እዚህ ደርሶልናል። ሶ እዚህ ጋም የቀረችንን ላስት አድ ፖዚሽን በፍጥነት ስለራቀብን የተወሰነ ለማግኘት እንጨምርበታለን። ከቆይታም በኋላም 100 ፒፕስ በላይ ደርሰናል። ሌትስ ጎ። ሰው ፈርስት ትሬድ በዚህ መልኩ እንዘጋለን። ያለበት ያሰመርንበት ኤሪያም ስትሮንግ ዞን ነው። ስለ ማርኬቱ ሁኔታም የተወሰነ እንመልከት። አሁን ማርኬቱ በጥሩ ኮንሲኩቲቭሊ ፐርፌክት ዲክሪዚንግ ካንድል አግኝተንበታል። መጀመሪያም በሴታፓችን ስትሮንግ ዞን እዚህ ቦታ ላይ አለን። ዳይሬክሽን ስዋፕ ከደከመ በኋላም ልናገኝ እንችላለን ማለት ነው። ይህ ካልሆነም ይህን ዞን ብሬክ አድርጎት በታቿ የኦርደር ብሎክ ሬንጅ ውስጥ ባይ ዞን አክቲቭ ይሆናል ማለት ነው። እንጠብቅ። ጋይስ ወዲያውም በዚህ መልኩ ማርኬቱ እሱን ሌቭል ይዞት ሄዷል ማለት ነው። ለእኛ ፐርፌክት ሰከንድ ኤንትሪ እንጠብቃለን። የአስኩት ፕላንም ቅድም እንዳልነው የታቹ ኤሪያ ስቲል አክቲቭ አሁንም ስለሆነ ማርኬቱ ይህን ኤሪያ ብሬክ አድርጎት ከተመለሰ እዚህ ሌቭል ላይ እንገባለን ማለት ነው። ከቆይታም በኋላም በዚህ መልኩ ያሰብነው ኤሪያ ደርሷል። በፕላናችን መሰረት በትንሹ 0.02 ሎት ሳይዝ 2 ፖዚሽን ስታርቲንግ ዞን ላይ እንከፍታለን። ብዙም ሳይቆይ 25 እስከ 30 ፒፕስ ኢን ፕሮፊት ገብተናል። 0.03 ሎት ሳይዝም 3 ፖዚሽን እንገባለን። ከቆይታም በኋላም በመካከል 45 እስከ 60 ፒፕስ ባለው ዞን ውስጥ ማርኬቱ በፍጥነት ስለሄደ ጨምረንበትም ነበር። አሁን ወደ 70 ፒፕስ ደርሶልናል። ፋይናል ኢንትሪም 0.03 ሎት ሳይዝ 6 ፖዚሽን እንጨምርበታለን። ከቆይታም በኋላም ቡም 130 ፒፕስ ደርሷል። ሌትስ ጎ። አካውንታችንም $1000 በላይ አድርሰነዋል። አሁን ምንም ኢንትሪ ሳንጨምር ሆልድ እናደርጋለን። ከአንድ ሰዓት በኋላም ቡም 200 ፒፕስ ሆልድ አድርገን $1600 በላይ ፕሮፊት ደርሰናል። ሌትስ ጎ። ጋይስ በዚህ መልኩ ፍሊፕ አድርገናል። አሪፍ ትሬድ ነበረን። ፐርፌክት ኢንትሪዎችም ነበሩን። ጋይስ ቆይታዬ ይህንን ይመስል ነበር። እናንተ ጋስ ትሬድ እንዴት ነው? ፍሪ ቴሌግራም ቻናል ባዮ ላይ ተቀላቀሉ። በቅርቡም ለእናንተ በጥሩ ፕላን የሚጠቅማችሁን አንድ ላይ ሆነን እንሰራለን። ሰላም፣ እንዴት ናችሁ? ሰላም። ዛሬ ከገባናቸው ትሬዶች መካከል ሎንግ ቢግ ትሬድ ስናይፐር ሴል ኤንትሪ ኤክስኪዩት አድርገን ከ600 ፒፕስ በላይ ራን ማድረግ ችለናል። ሬንጁ
ውስጥ የእኛ ዞን አክቲቭ ስለሆነልን አጌን ባይ ኤንትሪ ወስደን በፈርስት ኤንትሪ 300 ፒፕስ ስማሽ ስናደርግ በሰከንድ ኤንትሪም 250 ፒፕስ ስማሽ አድርገናል። ሰላም እንዴት አላችሁ? ዛሬ ዕለት የወሰናቸው ሜን ትሬዶች ምን ይመስሉ እንደነበር በጎልድ ፔር እንዲሁም በፎሬክስ ፔር በተጨማሪም የተማሪዎችን ቆይታ እንመልከት። ፈርስት ትሬድ በፎሬክስ ፔር ስንጀምር ጂቢፒ ጄፒዋይ በኤንትሪ ነው የወሰድነው። በእኛ ኪ ሌቭል ኤክስኪዩት አድርገን አሁንም ስቲል ኢን ፕሮፊት ነን። እንዲሁም ወደ ባይ ሞር ኤክስፔክት ስለምናደርግ አጌን ሪባክ ካረገ አናዘር ኤንትሪ ኦቢያችን ጋር የሚኖረን ይሆናል። ቀጥለን ጎልድ ፔር ፈርስት ኤንትሪ በታችኛ ኦቢ ሰፖርት ሌቭላችን በኤንትሪ ነበር የገባ ነው። ማርኬቱ በተመሳሳይ ሬንጅ ኤሪያዎች ነበር ሲንቀሳቀስ የነበረው። ከትንሽ ቆይታም በኋላም ኤንትሪያችን በእኛ ፖዚሽን ሙቭ አድርጎ ኢንፕሮፊት ገብተን ነበር። እንዲሁም ሰከንድ ኤንትሪ በዛው አካባቢ በ50 ፒፕስ ሬንጅ ውስጥ የእኛ ዞን አክቲቭ ስለሆነልን አጌን ባይ ኤንትሪ ወስደን በፈርስት ኤንትሪ 300 ፒፕስ ስማሽ ስናደርግ በሰከንድ ኤንትሪም 250 ፒፕስ ስማሽ አድርገናል። የቀናችን ሜን ትሬዶች እነዚህን ይመስሉ ነበር። የተወሰነም የተማሪዎች ቆይታ ይህንን ይመስላል። ጋይስ የቀን ቆይታችን ይህንን ይመስላል። እንዲሁም ሙሉ የወሰናቸውን ኤንትሪዎች ቻናላችን ላይ ሼር አድርገናል። ጆይን አድርጋችሁ መቀላቀል ትችላላችሁ። መጠየቅ የምትፈልጉት ነገር ካለም ይህን ዩዘርኔም መጠቀም ትችላላችሁ። መልካም ጊዜ። ሰላም ጋይስ እንዴት አላችሁ? ዛሬ ለእናንተ የሚጠቅማችሁን ጊቫዌይ ለበዓል ይዤላችኋለሁ። ለ10 ራንደም ፒፕልስ ሰላም። ዛሬ ከገባናቸው ጎልድ ትሬድ መካከል ሎንግ ትሬድ ስናይፐር ባይ ኤንትሪ ኤክስኪዩት አድርገን 240 ፒፕስ ስማሽ አድርገናል። ቴሌግራም ቻናል ባዮ ላይ መቀላቀል ትችላላችሁ። መልካም ጊዜ። በጊዜው ውጤት ሰላም እንዴት አላችሁ? ዛሬ ዕለት የወሰናቸው ሜን ትሬዶች ምን ይመስሉ እንደነበር በጎልድ ፔር እንዲሁም የተማሪዎችን ቆይታ እንመልከት። ፈርስት ትሬድ ስንጀምርም ልንወስዳት የነበረው ባይ ኤንትሪም ነበረች። በታችኛው ኤሪያም ስትሮንግ ላስት ሰፖርት ነበረን ኦቢ እሱ ዞን ኪ ሌቭላችን ነበር። ነገር ግን ማርኬቱ የእኛ ዞን ሲመለስልን ብሬክ አድርጎት ነበር በጃይንት ካንድል። በዚህም የእኛ ዞን ኤንትሪያችን አክቲቭ ሳይሆን 50 ቢፕስ ኤስኤል ሂት አድርጎብናል። ቀጥለን ሰከንድ ኤንትሪ የሚወሰንበት ሁኔታ ስንመለከት ፈርስት ትሬድ ፑት ያደረግነው ሎንግ ፖዚሽን ከሀፍ ፒፕስ በላይ ያለም በዚህ ዞን ቼንጅ ዳይሬክሽን ማርኬት ስትራክቸር ሺፍት አሳይቶናል። ቀጥለን በሱ ዞን ጥሩ ሴታፕ ይዘንበት ማርኬት ሺፍት ስላሳየን ወደ ሴል ተመልክተን ማርኬቱ ሪባክ አሳይቶን ሴል ኤንትሪም ገብተን በዚህ መልኩ ፈርስት ዊን ትሬድ 200 ፒፕስ ስማሽ አድርገናል። ሰርድ ኤንትሪም ስንመለከት ፕራይሱ ሰከንድ ኤንትሪ ሃፍዌይ ላይ ካራክተር ቀይሮ ሪባክ አድርጎ ሰከንድ ኤንትሪ በሱ ጨርሰን ሰርድ ኤንትሪም አባብ ሀየራችን ኦቢ ላይ በትንሹ ሪስክ ሴል ኤንትሪ ወስደን በዚህ መልኩ 350 ፒፕስ ስማሽ አድርገናል። የቀናችን ሜን ትሬዶች እነዚህን ይመስሉ ነበር። የተወሰነም የተማሪዎች ቆይታ ይህንን ይመስላል። ሰላም። ዛሬ ከገባናቸው ጎልድ ፔር ኤንትሪዎች መካከል ባይ ኤንትሪ ኤክስኪዩት አድርገን በዚህ መልኩ 200 ፒፕስ ስማሽ አድርገናል። ቴሌግራም ቻናል በዚህ መልኩ ኦልቲፒ 230 ፒፕስ ስማሽ አድርገናል። ሌትስ ጎ። ሰላም እንዴት አላችሁ? ዛሬ ስሞል አካውንት አብረን ትሬድ የምናደርግ ይሆናል። ትሬዳችንም ጎልድ ፔር ይሆናል። ስቴፕ ባይ ስቴፕ ኤንትሪው ምን እንደሚመስል እናያለን። የምንገባበትንም ሪዝን ኤቭሪቲንግ ስለ ቻርቱ የምናይ ይሆናል። ቻርቱን ስንመለከት ያለበት ኤሪያ ይህንን ይመስላል። አሁን አፍተርኑን ሰዓት ላይ ነን። ኢንዘ ሞርኒንግ ስማሽ ያደረግናቸው የተወሰኑ ኤንትሪዎች ነበሩን። አሁን ያለበት ዞን በ5 ሚኒት ቻርት ኮንስኩቲቭሊ እየወጣ ነው። ጀስት በዚህ የምንረዳው የማርኬቱ አቅጣጫ አይደንቲፋይ አድርገን ለይተናል። በሂደቱም ላይ ፐርፌክት ቦታ አንመለከትበትም።
1 ሚኒት ቻርት ላይ ቼንጅ አድርገን ስናይ ከ5 ሚኒት የተሻሉ ካንድሎች አሉን። ፐርፌክት ቦስ አላቸው። ሰው ሴታፕ ስንፈልግ የማርኬቱ የመጨረሻውን ሎርሎ ትኩረት አድርገን እናያለን። የማርኬቱን ኔክስት ሙቭመንት ለመረዳት ኢፊት ብሬክስ ወደታች ቼንጅ ዳይሬክሽን ሰጥቶ ወደ ሴል የምናየው ይሆናል። ነገር ግን ወደታች ብሬክ ሳያደርግ ከተመለሰ አዲስ ሃየር ሃይ እየሰጥን የሚቀጥል ይሆናል ማለት ነው። ሰው እንጠብቅ። ሰው የትሬድ አካውንታችንን ስታርቲንግ ባላንሳችን $100 ይሆናል። ሰው ከትንሽ ቆይታም በኋላም በዚህ መልኩ ቤሪ ዞን አክቲቭ ሆኖ የመጨረሻውን ሎርሎ ብሬክ አድርጎታል። ብሬክ ባረገበትም ሬንጅ ውስጥ ሴል የምንገባ ይሆናል። ሰው ሴታፓችንን በዚህ መልኩ ክሬት አድርገናል። ትንሽ ጠብቀነው ነበር። በሱ ዞን ላይ በተመሳሳይ ኤሪያዎች ትንሽ ሙቭ አድርጎልናል። ሶ ይህም መቀዛቀዙን እናይበታለን። ሶ በዚህ መልኩም ለሜምበሮች ሴል ኤንትሪ ሲግናል ፖስት አድርገን እኛም 3 ፖዚሽን ኤንትሪ ወስደናል። ወዲያውም በዚህ መልኩ 40 ፒፕስ ደርሰናል። ብዙም ሳይቆይ ዊዝን ሚኒትስ ከ80 ፒፕስ በላይ ደርሰናል። ሌትስ ጎ። ሶ ጋይስ ማርኬቱ ዊዝን ሚኒትስ በጣም በፍጥነት ስለሆነ እየሄደ ያለው ጀስት ሃፍ ዌይ ላይ እንቀንሳለን ኦር ክሎዝ የምናደርግ ይሆናል። ሶ ጋይስ ትንሽ ጠብቀን ሃፍ ዌይ ላይ 100 ፒፕስ ክሎዝ በዚህ መልኩ አድርገናል። ምንጊዜም ጥሩ ሴታፕ ማርኬት ላይ አሪፍ ካራክተር በሂደቱ ላይ መመልከት ያስፈልጋል፣ ሆልድ አድርጎ ለማየት ኦር ደግሞ የተወሰነ መቀነስ ያስፈልጋል ሆልድ አድርጎ ለመቀጠል። ሶ ጋይስ ዊዝን 10 ሚኒትስ ማርኬቱ ካራክተር ቀይሮ የኛ ኢንትሪ የገባንበት ዞን ደርሷል። ሶ ኔክስት ሴታፕ ፕላናችን ማርኬቱ የኛ የቀድሞ ኤሪያ ከሰበረው ኮንቲኒዩስሊ ቡሊሽ ካራክተር ወይም ስትራክቸር ልናይ እንችላለን። ጀስት ግን ይህን ዞን ካልሰበረው ማርኬቱ በትንሹም ካራክተር ቼንጅ አድርጎ ስላሳየን ላይን ባሰመርንበት ድረስ ወርዶ ሊወጣ ይችላል። ሶ ማርኬቱ ሞር ወደ ባይ ስለምናየው ሎንግ ፖዚሽን ክሬት አድርገናል። እንጠብቅ። ሶ ጋይስ እንደምታዩት ሙሉ በሙሉ የኛ ኦቢ ብሬክ አድርጎት አልፏል። እንዲሁም ሪባክ አድርጎልናል ኦቢያችን ላይ። ሶ ባይ ኤንትሪም ገብተናል። ብዙም ሳይቆይ ቡም 40 ፒፕስ ስማሽ አድርገናል። ሶ ሆልድ አድርገን እንጠብቅ። ከትንሽ ቆይታም በኋላም 70 ፒፕስ ስማሽ አድርገናል። ሌትስ ጎ። አካውንታችንም ወደ 700 ከፍ አድርገናል። ማርኬቱም ጥሩ ሙቭመንት ስላለው ሆልድ አድርገን እንቀጥላለን። ከትንሽ ቆይታም በኋላም በዚህ መልኩ 120 ፒፕስ በላይ ስማሽ አድርገናል። ሌትስ ጎ። ፋይናሊ ቡም በዚህ መልኩ ኦልቲፒ 230 ፒፕስ ስማሽ አድርገናል። ሌትስ ጎ ሌትስ ጎ።